ወደ አሰራሩ ስንገባ እዚህ ጋር በመጀመሪያ እኔ 2 እንቁላል ተጠቅሜ ያለሁኝ። እንቁላሉ ከፍሪጅ ከወጣ ትንሽ መቆየት አለበት። በጣም ቀዝቃዛ መሆን የለበትም። እዚህ ጋር የሎሚ ፍቅፋቂ ነው የጨመርኩት። እዚህ ጋር ደግሞ 2 የሾርባ ማንኪያ ስኳር ተጠቅሜ ያለሁኝ። እዚህ ጋር ደግሞ ትንሽ የጨው ጨምሬ ያለሁኝ። ያው ኬካችንን በጣም ያጣፍጠዋል። ቆንጆ ነው ለኬክ። ትንሽ የጨው ሎሚ ጋራ በጣም ቆንጆ ነው። እዚህ ጋር እንቁላሉና ስኳር እስከሚደባለቅ ድረስ በደንብ እንመታዋለን። ክሬም እስከሚሆንልን ድረስ በደንብ እናማስለዋለን ማለት ነው። እዚህ ጋር ዘይት ተጠቅሜ ያለሁኝ። ዘይት የተጠቀምኩት የሻሂ ኮባ ትንሿ ግማሽ፣ በዛይ ግማሽ ነው የተጠቀምኩትኝ። እናንተ ኮብ ካላችሁ ብትለኩት በኮብ ብትለኩት አሪፍ ነው። እዚህ ጋር ደግሞ የሎሚ ጭማቂ ነው የጨመርኩት። ጣዕሙን በጣም ቆንጆ ያደርገዋል። እዚህ ጋር ደግሞ በመካከለኛ ኮብ ለብ ያለ ወተት ነው፣ ቀዝቃዛ አይደለም። ያው ለብ ቢል በጣም ቆንጆ ነው። ኬካችንን ቆንጆ እንዲሆን ያደርግልናል ማለት ነው። ወተቱን ከጨመርኩኝ በኋላ በደንብ መታሁትኝ። በደንብ ብንመታው ክሬም እስከሚሆን ድረስ ብንመታው ኬካችን ቆንጆ ሆኖ ይወጣልናል ማለት ነው። እዚህ ጋር በትንሿ ማንኪያ ቫኒላ ተጠቅሜ ያለሁኝ። ያው ቫኒላ የታወቀ ነው፣ ሽታው ምናምን ያነሳል የኬኩን። ሽታው ቆንጆ እንደሆነ ያደርግልናል። እዚህ ጋር የተነፋ ዱቄት አለኝ። እዚህ ጋር ያው እናንተ ብትለኩት ቆንጆ ነው። እኔ ግን ግምቱን ስለማውቀው የተነፋ ዱቄት ጨምራለሁ። እዚህ ጋር ደግሞ 1 ሾርባ ማንኪያ ፒኪንግ ፓውደር ተጠቅሜ ያለሁኝ። እዚህ ጋር በደንብ እንመተዋለን። ያው በደንብ ቀስ እያደረግን ብንመታው አሪፍ ነው፣ እንዳይጓጉል ወይም ደግሞ ቆንጆ ይሆናል። በደንብ ከመታወት በኋላ እንደዚህ ዝግጁ ሆኖልኛል። እዩት፣ በጣም ነው የሚያምረው። እዚህ ጋር ያዘጋጀሁት የኬክ መጋገሪያ ሳህን አለኝ። ያዘጋጀነውን ወደ ሳህናችን እናደርጋለን። በነገራችን ላይ ኦፕኑን ለኩሸዋለሁኝ። እኔ ኦፕኔን በ250 ነው የለኮስኩት። እናንተ ደግሞ ልክ እንደ ኦፕናችሁ እንደ ኃይሉ ይለያያል። በምትፈልጉት መጠን ታደርጋላችሁ። እዚህ ጋር ካስተካከልኩት በኋላ እዚህ ጋር ክሬም እያዘጋጀሁ ነው። እናንተ ካልፈለጋችሁ አለማዘጋጀት ትችላላችሁ። የተፈጨ ስኳር አለኝ። ከዛ ደግሞ የሎሚ ጭማቂ ነው የጨመርኩትኝ። እዚህ ጋር ሳህኗ ትንሽ ስለሆነች ቀረብ ያደረግኩላችሁ ነው እንዲታያችሁ። ክሬሙ ነው በጣም ቆንጆ ነው ለሚወደው ሰው። እዚህ ጋር ኬካችን ደረሰ። እዩት፣ በጣም ነው የሚያምረው። እንዴት እንደሚያምር ማሻአላ ተባረከላ። በጣም ቆንጆ ነው። እዚህ ጋር ወደ ሳህን የገለበጥኳት ህይወት በጣም ነው የምታምረው። ትንሽ ነች እንጂ የቆረጥኳት ነው። እዚህ ጋር በጣም ነው የሚያምረው። ያው ለእናንተ ለማሳየት ነው የቆረጥኩትኝ። ፍትፍት ያለ ኬክ ነው። እዩት። ቆንጆ ነው። እና ደግሞ እስካሁን ያልነገርኳችሁ ነገር ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁኝ። እዚህ ጋር የሰራሁትን ክሬም ልቀምሰው ነው። ያው ከዚህ በፊት በክሬም ቀምሼው አላቅም፣ ወይም ደግሞ ክሬም ሰርችለት አላቅም። አሁን ደግሞ ክሬሙን ልቀምሰው ነው። እስኪ እናየዋለን አብረን ጣዕሙ ምን አይነት እንደሚሆን። አይ ቲንክ ቆንጆ የሚሆን ይመስለኛል። እናንተም ሰርታችሁ ሞክሩት። አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሁላችሁንም አየዋለሁኝ። አብረን እንቅመሰው። እናንተም ሞክሩት። እዚህ ጋር ድረስ ተከታተላችሁኝ አመሰግናለሁ። ላይክ ሸር እንዳይረሳ። ባይ